በቀን ውስጥ ስንት ማንኪያ ስኳር እንደሚወስዱ ያውቃሉ? በሻይ፣ በሶፍት ድሪንክስ፣ በዳቦ አልፎ ተርፎም በበሰሉ ምግቦች ተደብቆ የሚገኘው ስኳር የጤናችን ጠላት እየሆነ ነው። በዚህ ቪዲዮ ስኳርን መውሰድና መጠቀም ብናቆም በሰውነታችን ውስጥ የሚከሰቱ አስገራሚ ለውጦችን አብረን እንመለከታለን። እንደ ቀልድ አንድ ሰው በቀን እስከ 22 የሻይ ማንኪያ ስኳር ሊወስድ ይችላል። ለ20 ቀናት ወይም ለአንድ ወር ስኳር ሙሉ በሙሉ ብናቆም በሰውነታችን፣ በአእምሯችንና በቆዳችን ላይ ምን ለውጥ ይፈጠራል? አብረን እናያለን። ስኳር ወደ ደም ሲገባ ዶፓሚን የተባለ የደስታ ሆርሞንን በአእምሯችን ውስጥ እንዲረጭ ያደርጋል። ይህ ልክ እንደ አደንዛዥ ሱስ ያስይዘናል። ስኳር ሲበዛ ኢንሱሊን በከፍተኛ ሁኔታ ይረጫል። ይህ ደግሞ ስኳሩን በፍጥነት ስለሚቀንሰው መልሰን እንድንራብ ያደርገናል። ስኳር በጉበት ብቻ ነው የሚፈጨው። ከመጠን በላይ ሲሆን ጉበት ወደ ስብ ይለውጠዋል። ይህም ለጉበት መጥቆርና መቁሰል ምክንያት ይሆናል። ከፍተኛ የደም ስኳር የኩላሊትን ጥቃቅን የደም ስሮች በመጉዳት ኩላሊት መርዛማ ነገሮችን የማጣራት አቅሙ እንዲያጣ ያደርጋል። ስኳር በሰውነታችን ላይ የሚያስከትላቸው 8 የጤና ችግሮች። አንደኛ፣ ስኳር የደም ግፊትን ይጨምራል፣ እንዲሁም በደም ስሮች ውስጥ እብጠት በመፍጠር ለልብ ድካም ያጋልጣል። ሁለተኛ፣ ሰውነታችን ስኳርን ለማስተካከል ኢንሱሊን በብዛት ማምረት ሲደክመው ለታይፕ 2 ዲያቤቲስ ያጋልጠናል። ሶስተኛ፣ ስኳር የመጥገብ ስሜት የሚሰጠንን ሌፕቲን የተባለ ሆርሞን ስራ ያዛባል። በዚህም ምክንያት ሁልጊዜ የመራብ ስሜት ይሰማናል። አራተኛ፣ ስኳር በቆዳ ውስጥ ያለውን ኮላጅን ይሰብራል። ይህም ፊት ላይ ብጉር እንዲወጣና ቶሎ የመሸብሸብና የመጨማደድ ምልክት እንዲታይ ያደርጋል። አምስተኛ፣ በአፍ ውስጥ ያሉ ባክቴሪያዎች ስኳርን ወደ አሲድ በመቀየር የጥርስ መከላከያ ኢናሜልን ይበላሉ። በዚህም ምክንያት የጥርስ መበስበስ ይፈጠራል። ስድስተኛ፣ ትኩረት የማድረግና ነገሮችን የማስታወስ ችሎታችን ይቀንሳል። 7 በደም ውስጥ ያለው ስኳር በድንገት ከፍና ዝቅ ማለቱ ለጭንቀት እና ለስሜት መዋዠቅ ይዳርገናል። 8ኛ፣ ስኳር አእምሮ ውስጥ ዶፓሚን ስለሚረጭ ልክ እንደ አደንዛዥ ሱስ ያስይዘናል። አሁንስ ምን አሰባችሁ? ስኳርን እየተጠቀማችሁ መቀጠልና ጤናችሁን መጉዳት ወይስ ማቆም? ብዙዎቻችን ስኳርን እንደ ምግብ እናየዋለን፣ ነገር ግን አእምሯችን እንደ አደንዛዥ ሱስ ነው የሚቀበለው። ለአንድ ወር ስኳርን ባንበላና ባንጠቀም ምን ይከሰታል? አብረን እንይ። የመጀመሪያው ሳምንት ትንሽ ከባዱና አስቸጋሪው ሳምንት ነው። ከቀን 1 እስከ 3 ባሉት ራስ ምታት፣ ድካም፣ ንጭንጭ፣ ሰውነት ከስኳር ወደ ስብ ማቃጠል ለመቀየር የሚያደርጉት ግን የሚፈጠሩ ስሜቶች ናቸው። ከቀን 4 እስከ 7 ቶሎ ቶሎ እንደራበን የሚሰማን ስሜት መቀነስ ይጀምራል። ስለዚህ በዚህ ሳምንት ብዙ ውሃ መጠጣትና ጨው መውሰድ ራስ ምታትን ለመቀነስ አስፈላጊ ናቸው። ሁለተኛው ሳምንት ውጫዊ ለውጦችን ማየት የምትጀምሩበት ሳምንት ነው። ስኳር የፊት ኮላጅን ይሰብራል። ስኳር ሲቆም ብጉር ይጠፋል፣ ፊት ያበራል። በሆድ ውስጥ ያሉ ጎጂ ባክቴሪያዎች ስለሚሞቱ ሆዳችን መነፋት ያቆማል። የደም ስኳር ስለማይዋዥቅ ማታ ማታ ሰላማዊና የተረጋጋ እንቅልፍ እንድናገኝ ይረዳናል። በሶስተኛው ሳምንት የውስጥ አካላቶቻችን ራሳቸውን ማደስ ይጀምራሉ። ጉበት በስኳር ምክንያት ያከማቸውን ስብ ማጽዳት ይጀምራል። የልብ ጤናችን ይሻሻላል። አእምሯችን ንቃት ይጨምራል። መዘናጋት ይጠፋል። ትኩረት የመሰብሰብ ችሎታ በከፍተኛ ሁኔታ ይጨምራል። መጥፎ ኮሌስትሮል እና የደም ግፊትም ይቀንሳል። አራተኛውና የመጨረሻው ሳምንት እንዴት ተመልሰን ሱስ ውስጥ ሳንገባ መቀጠል እንችላለን የሚለውን የምትወስኑበት ጊዜ ነው። ስለዚህ 80-20 ሩልን መከተል ይጠበቅባቸዋል። ይህ ህግ የሚለው 80% የሚሆነው አመጋገብ በጣም ጤናማ ተፈጥሯዊ ስኳር የሌለበት ይሁን። 20% ደግሞ አልፎ አልፎ ለሚመጡ የማህበራዊ ፕሮግራሞች ለምሳሌ ልደት፣ ሰርግ፣ በዓል የምትወስደው ጥቂት ጣፋጭ ይሁን። በመጨረሻም ሳናስበው ወደ ቀደመ ልምዳችን ላለመመለስ እነዚህ እናደርግ። አንደኛ፣ ስኳር ሲያምርህ በፋብሪካ የተቀነባበሩ ጣፋጭ ነገሮችን ከመብላት ይልቅ ፍራፍሬዎችን እንደ ሙዝ፣ ብርቱካን፣ ቴምር ተጠቀም። ሁለተኛ፣ የታሸጉ ምግቦችን ስትገዙ ሌብሉን ተመልከቱ። በቀጥታ ስኳር የሚል ባይኖር እንኳን ብዙ ጊዜ ስኳር በተለያዩ ስሞች ለምሳሌ ኮረን ሲረፕ፣ ዴክስትሮስ፣ ማልቶስ በሚሉ ስሞች ተተክቶ ስለሚጻፍ እነዚህን ጥንቃቄ አድርጉ። ሶስተኛ፣ ሰውነትህ ውሃ ሲጠማ ወይም እንቅልፍ ሲያጣ ኃይል አነሰኝ ብሎ ስለሚያስብ ፈጣን ኃይል የሚሰጠውን ስኳር በከፍተኛ ሁኔታ እንዲያምርህ ያደርጋል። በቂ ውሃ መጠጣት የጣፋጭ ፍላጎትን ስለሚቀንስ በቂ ውሃ መጠጣታችሁን አትርሱ። አራተኛ፣ ቤት ውስጥ ወይም ቢሮ ውስጥ ጣፋጭ ነገሮችን አታስቀምጥ። ቪዲዮ ከጠቀማችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በሌላ ጠቃሚ መረጃ እስክንገናኝ ቻው።